በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አድማጮቻችን እንደምን አደራችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ይህ ኩለንታ ቲዩብ ነው። ኩለንታ ቲዩብ ስያሜው ኩለንታ ማለት ሁለንተና፣ ሁሉን አቀፍ ማለት ነው። የግዕዝ ቃል ነው ኩለንታ። በአማርኛ ሁለንተና፣ ሁሉን የሚዳስስ፣ ሁሉን የሚያቅፍ፣ የሚቀረው የሌለ ለማለት ነው። ኩለንታ የተባለው ማለት ለዚህ ቲዩብ ለቻነሉ መጠሪያ ሲሆን ሁሉ ነገራችንን የምንነጋገርበት መድረክ ነው ለማለት ነው። ሃይማኖታዊ ጉዳይ ልናነሳ እንችላለን፣ ሀገራዊ ጉዳይ ልናነሳ እንችላለን። ማለት ፖለቲካዊ ጉዳይ፣ ታሪካዊ ጉዳይ፣ ፍልስፍናዊ ጉዳይ፣ አካዳሚያዊ ጉዳይ፣ ባህላዊ ጉዳይ፣ የትውፊታዊ ጉዳዮችን ሁሉን አቀፍ የሆነ ሰውን የሚመለከቱ ማንኛቸውን ጉዳዮች እናነሳበት ስለሆነ ኩለንታ የሚል ስያሜ ሰጥቼዋለሁ። እንግዲህ ሰብስክራይብ እና ሼር እንድታደርጉ ወንድማዊ ግብዣዬን አቀርብላችኋለሁ። ባለፈው በፌስቡክ ገጼ ላይ አጋርቻለሁ። ወዳጅ ሆኑ፣ አጋሩ፣ ሰብስክራይብ አድርጉ፣ ለወዳጆቻችሁ ንገሩ፣ ሀሳቦችን ከጽሁፍ በዘለለ እንዲህ በምስልና ድምፅም በኩል ደግሞ እንነጋገርባቸው የሚል ሀሳብ አቅርቤ ነበር። እንደምታደርጉት ተስፋ አደርጋለሁ። ሀሳቦችን በዚህ መንገድ መለዋወጥ አለብን። እውነቱን ለመናገር በፍጹም ኢትዮጵያዊ ጨዋነት፣ በፍጹም ኦርቶዶክሳዊ ሕሊና ሆነን ሀሳቦችን መለዋወጥ እንዳለብን ይሰማኛል። አስተያየቶች ካሉ፣ ማስተካከያዎች ካሉ፣ ትችቶቹም አድናቆቶቹም ካሉ ለመቀበል ዝግጁ ነኝ። በተለይ የሚያንጹት ማስተካከያዎቹ፣ ኮሜንቶቹ፣ አስተያየቶቹ ስለሆኑ በፍጹም ጨዋነት ለመቀበል ዝግጁ ነኝ። እንዲህ ቢደረግ፣ እንዲህ ቢሆን፣ እንዲህ ማለቱ ትክክል አይደለም ተብሎ ስህተት ሆኖ ከተገኘ በፍጹም ኢትዮጵያዊ ጨዋነት፣ በፍጹም ኢትዮጵያዊ ሕሊና ይቅርታ ለመጠየቅ፣ ማስተካከያዎች ለማድረግ በጣም ዝግጁ ነኝ። እውነቱን ለመናገር እንዲህ ካላደረኩ ምንም ዝም ብሎ ንግግርና ተግባር አብሮ የማይሄድበት ነው የሚሆነው እና እሱን በጊዜ ተስፋ የምናደርገው ነን። መሟገት፣ መከራከር፣ መነጋገር፣ መወያየት አለብን። በብዙ አካላት የሚኖር አንድ ሕሊና ወደሚሆን ደረጃ እስከምንደርስ ድረስ ማለት ነው። ልክ ኢትዮጵያውያን የትም እንኖር አንድ ሕሊና ሊኖረን ይገባ ነበር። አሁን የተበታተነ ሕሊና ላይ ያለን እዚህ በመጽሐፍ ቅዱስ ታሪክ የጌታ ቤተሰቦች የሚባሉት 120ው 12ቱ ሐዋርያት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት እመቤታችንን ጨምሮ የነበሩት አንድ ሕሊና የነበራቸው አንድ ክርስቶሳዊ ሕሊና በክርስቶስ ራስነት የተሰበሰቡ ስለሆኑ በኋላም ደግሞ ከክርስቶስ ሞት፣ ትንሣኤና ዕርገት በኋላ ደግሞ የበዙ የሄዱት ሐዋርያት የሰበሰቧቸው ምዕመናን 8000 ማህበረ ምዕመናን፣ ማህበረ እስጢፋኖስ የሚባሉት አንዲት ነፍስ፣ አንዲት ልብ ነው የነበራቸው። ልክ እንደ ክርስትና እንዲያ አንድ ሕሊና ክርስቶስ እንዲኖረን ነው የሚፈልገው። የቤተክርስቲያን ሕሊና ክርስቶስ ስለሆነ ማለት ነው። ኢትዮጵያዊ ሕሊናም እንደዚያ ነው ሊኖር የሚያስፈልገው። የትም እንወለድ፣ የትም እንኖር ኢትዮጵያዊ በሚል ግን አንድ ሜንታሊቲ የሚባለው አንድ ፍሮኒማ፣ አንድ ሕሊና ሀገር፣ ሕሊና ቤተክርስቲያን ሊኖር ያስፈልጋል። እሱ እስኪሆን ድረስ ጨዋነትን በጠበቀ ሰዋዊነትን በተላበሰ መንገድ ነገሮችን መነጋገር አለብን። እንዲህ አይነት ንግግሮችን ለማድረግ ይበጃል ከሚል ነው ኩለንታ ቲዩብን ከፍቼ በዚህ መንገድ መምጣት የፈለኩት። እናንተ ሼር እና ሰብስክራይብ እንድታደርጉ፣ ለወዳጆቻችሁ እንድታጋሩ ፈልጋለሁ። ሀሳቦች እንድሰጡ በፍጹም ወንድምነት ጠይቃችኋለሁ። ለዛሬ ላቀርብላችሁ የፈለኩት የዛሬ 8 ዓመት አካባቢ በ2008 የተጻፈ መስከረም 2008 ላይ የዛሬ 7 ዓመት የተጻፈች አንድ የግጥም መድበል አለችኝ። እቺ አካልና ጥላ የምትል የምታዩት ነው። አካል እዛ ታች አለ፣ በጣም አጥሮ ነው ያለው። አካል በሙቀትም ጊዜ
በጠዋትም በከሰዓትም በጨለማም በብርሃንም መጠኑ አይጨምርም አይቀንስም፣ አንድ ነው። ጥላ ግን ጊዜ አይቶ የሚረዝም ጊዜ አይቶ የሚያጥር ነው እና እሱን ሜታፎሪካል በሆነ ሲምቦሊክ በሆነ መንገድ ምሳሌያዊ በሆነ መንገድ የተገለጸ ግጥም አለው ራሱን ችሎ አካልና ጥላ የሚል ግጥም። ጥላዎች የበዙበት አካላት ደግሞ ያነሱበት ዘመን ላይ እንገኛለን። አጠቃላይ ቲሙ የግጥሙ ቲም ይሄ እዚህ ላይ የሚያጠነጥን ነው። ከዚያ ውስጥ አንድ መንፈሳዊ ይዘት ያለው ግጥም አነብላችኋለሁ ለዛሬ ከገጽ 65 ላይ አነብላችኋለሁ። እሱ ላይ መነጋገሪያ እንድናደርገው ነው የሚፈለገው። ግጥሙ መመንኮስ አማረኝ ነው የሚለው። ለምን? ማን ነው ይሄን ያለው? ለምንድን ነው ይሄን ያለው? ምን ገጥሞት ነው ይሄን ያለው የሚለውን ከግጥሙ ይዘት የምትረዱት ነው የሚሆን። ለዛሬው ለቪዲዮ ርዕስ ግን የባለ ሕግ ካህናት አቤቱታ በምናባዊ ምልከታ የሚል ርዕስ ሰጥቼዋለሁ። የባለ ሕግ ካህናት አቤቱታ በምናባዊ ምልከታ የቀረበበት ግጥም አድርጋችሁ ተረዱት። እናንተ የምትሰጡትን ሀሳብ ትሰጣላችሁ። ስንሰጥ ሀሳቡን ስናቀርብ ግን ጨዋነት ባልተለየው መንገድ፣ ክርስቲያናዊ ስነምግባር ባልተለየው መንገድ ሀሳቦች እንድንለዋወጥ ነው የሚፈለገው። ከመነኮሳት ሊመጣ ይችላል ሀሳቡ፣ ከህጋውያን ካህናት ሊመጣ ይችላል ሀሳቡ፣ ከኔ ቢጤ ከምዕመናን ሊመጣ ይችላል ሀሳቡ። ከማንኛውም ይምጣ ሀሳቡ ቤተክርስቲያናዊ ስነምግባርን፣ ሀገራዊ ጨዋነትን ያልዘነጋ እንዲሆን ይፈለጋል። ግጥሙን አነብላችኋለሁ፣ እናንተ ሀሳብ ትሰጣላችሁ። ገጽ 65 ህጋዊ ካህን ማለት በነገራችን ላይ ሚስት አግብቶ ቤት ሰርቶ ልጆች ወልዶ ሀብት ንብረት አፍርቶ የሚኖር ካህን ማለት ነው። ሁለት የህይወት ዘርፎች አሉ እንደሚታወቀው በክርስትና። አንዱ ምንኩስና ነው፣ ሌላው በህግ መወሰን ነው። አግብቶ መኖር ወይ ንጽህ ጠብቆ ከሴት ርቆ መኖር ከሁለቱ ዘርፍ ነው የሚካሄደው እና ህጋዊ ካህን ማለት ስልጣነ ክህነት ያለው የሚቀድስ፣ የሚያቆርብ፣ የሚያስተምር፣ ወንጌል የሚሰብክ ግን ደግሞ በህግ ተወስኖ የሚኖር ምዕመናንን የሚጠብቅ፣ የሚያስተምር፣ የሚንከባከብ ካህን ነው ህጋዊ ካህን ማለት። መነኮሳት ደግሞ ህጋዊ የሚያሰኘው ከማግባቱ ጋር የተገናኘ ስለሆነ ነው። መነኮሳት ይህ ህጋውያን ናቸው ማለት አይደለም። ባለ ህግ ነው ማለት የ80 በህግ በስርዓት ያገባት የአንዲት ሚስት ባል የሆነ ካህን ማለት ነው ህጋዊ ካህን ማለት። ከዚያ የተለዩ ደግሞ መነኮሳት የሚባሉ ቆባቸውን አግብተው ስልጣናቸው ጋር ብቻ የሚኖሩ አሉ። እነዚህ ደግሞ ሚስት አግብተው የሚኖሩ አሉ ማለት ነው። ያንን የሚመለከት ነው እና ባለ ህግ ካህን ያቀረበው አቤቱታ ነው። ምን ሆኖ ነው? ምን ተለውጦበት ነው? ከሆነው ነገር ከቀደመው ነገር ምን ተለይቶ ነው የሚለውን ከግጥሙ ይዘት ታገኙታላችሁ። ግጥሙን ላነብላችሁ። መመንኮስ አማረኝ ሀግዝ ሁካይብ ሂሳልስ በማለት ፊደልን አግዞ ጥበብን ፍለጋ ከአንዱ ሀገር ወደ አንዱ ሳይታክት ተጉዞ መዝሙረ ዳዊትን መልካ መልኩን ሁሉ በቃሉ አጥንቶ ዜማ ቤት፣ ቅኔ ቤት፣ መጻሕፍት እያለ ሲኖር ጥሮ ለፍቶ እንደተከተተው በአኮፋዳ ሙሉ እንጀራና ጥሬ ከየጉባኤው ቤት የሰበሰበውን የሊቅነት ፍሬ በሪቅ አስገብቶ ሊኖር በሀገር ቤት ትዳሩን መስርቶ ቤት ንብረት አፍርቶ እውቀቱን ሊያካፍል ጉባኤ ቤት ከፍቶ ወንበሩን ዘርግቶ ይህ ሁሉ ምኞቱ ከንቱ የሆነበት ባለ ሕጉ ካህን እንዲህ ብሎ ጻፈ፣ እንዲህ ሲል ተሰማ ባለንበት ዘመን። እኔ ወስኛለሁ ከኃጥአን ጋር መኖር ሰልችቶኛልና እርሱ ይሻለኛል አምላኬን ላገልግል ልኑር በምስጋና። ሄኖክን ልሆነው ከእግዚአብሔር ልጠጋ ብቻን መሆን ጥሩ ብቻን መሆን ሸጋ። ኤልያስን ልሁን ከኤልዛቤል ጋራ ከአክዓብ ታግዬ ናቡቴን ልታደግ በዳይን መገሰጽ ይሁን ተልኮዬ። ኤልሳን ልሆንም ሻሁ ልከተለው ቶሎ 12 ጥማድ የሄደውን ጥሎ። ሌላ ጊዜ ደግሞ ዮሐንስ መጥምቅን መሆን እመኛለሁ እንቦጣ በላለሁ የግመልን ጠጉር ለገላይሻለሁ። በረሃ እኖራለሁ እየጠባሁ ቶራ አጥፊ ገስጻለሁ ሳላፍር ሳልፈራ። ቤት ንብረት አፍርቼ አልሻም ለመኖር ፈሪ ያደርገኛል ይለየኛል ከእግዜር። ከዘመድ ከወዳጅ ከሕዝብ ተለይቼ በዓለም ላይ እየኖርሁ ካለም በሀሳብ ሞቼ
ልክ እንደ ድሜጥሮስ ከእርሷ ጋራ ልኖር ጥበብን አግብቼ ከሀገሬ ጋራ ቃል ኪዳን ገብቼ ከእርሷ ጋር ታምሜ ከእርሷ ጋራ ሞቼ እርሷኑ ደርቤ በርቃን ሰውነቴ ቢያሻኝ እንደ መስቀል አስሬያት ባንገቴ ስጓዝ ኖራለሁ አልችልም ለመኖር ከቀማኞች መንደር ከእርሷ ጠላቶች ጋር አልሻም ለማበር። ሌላ ጊዜ ደግሞ እንጦንስን መቃርስን አብነት አድርጌ በዋሉበት ልውል ባደሩበት ላድር በረሃ ፈልጌ ለመኖር እሻለሁ ይህን እመኛለሁ በቀሪ ዘመኔ በሕይወት እስካለሁ። አንዳንድ ጊዜ ደግሞ እንዲህ ያደርገኛል የተለየ መንፈስ ይወተውተኛል እንደዚህ ይለኛል፣ ለምን ትሄዳለህ? ለምን ትከንፋለህ? ለምን ትለያለህ? ሄኖክ ኤልያስ ዮሐንስ እንጦንስና መቃርስ እገሌ ወገሌ ማን ሜና ትላለህ? እስኪ እይ ተመልከት ምን ትታዘባለህ? ሹመት በየአይነቱ ፊትህ ቀርቦ ሳለ የደብር አለቃ አበምኔትነት ወዴት ገዳም መግባት ወዴት መንከራተት? ይልቁን ልምከርህ እንዲህ በል ለራስህ የሚያዋጣ እርሱ ነው አሁን በዘመንህ። የምን መውጣት መውረድ ትምህርት ለምኔ? የምን መውጣት መውረድ ትምህርት ለምኔ? መንኩሶ መሾምን ተሹሞ መብላትን እያየሁት ባይኔ። ድጓ ጾመ ድጓ መዋሥዕት ዝማሬ የምን ቅኔ መቁጠር እየበሉ ጥሬ። የተክሊል ዝማሜ ቤተልሔም ዜማ ደብረ አባይ ቅዳሴ የምን የቃል ጥናት መልካ መልክ ውዳሴ። ምን እንዳይጨምር ነው ትርጓሜ መማሩ በጨዋ ሰውነት መመንኮስ ነው ጥሩ። አለቃ ለመሆን ስራ አስኪያጅ ለመሆን ከተማ ለመግባት ወዳጅን ለመጥቀም ጠላትን ለመጉዳት ጨዋነት ነው ለዛ አለመማር ውበት። እንዲህ ሲለኝ ጊዜ እንዲህ ሲሆን ጊዜ እንደዚህ ሳይ ጊዜ እየተንከራተትኩ የተማርኩት ትምህርት ሳይሰጠው ዋጋ አወጣ ወርዳለሁ በሀሳብ እደክማለሁ አማራጭ ፍለጋ። ግሱን ከነጓዙ ገስሼ የድንቁርናን ግንብ በቅኔ አፍርሼ በየጉባኤያቱ እየተዘዋወርሁ 20 ዓመት ተምሬ ብሉይ ሐዲስ ኪዳን ሊቃውንት ፈክሬ መጽሐፈ መነኮሳት ተንትኛ በጥሬ ለሹመቱ ጊዜ ለአለቅነቱ ገዳም ደብር አጥቢያ በከተማ ላለው አለቃ ተባለ ከተወለደ እንኳ 20 ዓመት ያልሞላው። በስመ መነኩሴ በስመ አባትነት ቆብ የጫኑ ሁሉ እንዲህ ሲያደርጉ ሳይ ሲሾሙ ሲበሉ የ80 ሚስቴን ትዳሬን ፈትቼ ያስመሰከርኩትን ማስረጃዬን ሁሉ በጉድጓድ ከትቼ ያልታደልህ ምስክር ቀን የጣለህ ድንጋይ በቅል የተሰበርክ መከራን የምታይ ብዬ ነግረውና ለአመንኳሾቹ ትምህርት ጉባኤ ቤት ለማይጠይቁቱ ወይ ለማያውቁቱ ለሿሚዎቹ እነሱም እንዲሁ ተመሳሳይ መንገድ ለተከተሉቱ ብሔርና ገንዘብ እጅ መንሻ አቅርቤ ለመሾም እሻለሁ። ለወንበር መታጠፍ ለተተኪ መጥፋት ለምን አስባለሁ? እንዲህ በማድረጌ ከምንኩስናዬ ከሹመቴ ጀርባ ተስፋ ይታየኛል። ፎቅ ቤት እሰራለሁ፣ መኪና እገዛለሁ፣ ውጭ ናፍቀኛል። የሀገር የወገን ኖላዊ ሄርነት ምኑ ይረባኛል? ለምን ይጠቅመኛል? ዜማ ቤት፣ ቅኔ ቤት፣ አቋቋም፣ ቅዳሴ፣ ትርጓሜ መጻሕፍት ምን ያደርግልኛል? የሚል መንፈስ መጥቶ ይገዳደረኛል። ለመሾም ለመብላት መመንኮስ ያምረኛል። እኔን የሚደግፉ የሚተባበሩ ባለ ሕግ ካህናት ያሉ በሀገሩ እንዲመጡ ሻለሁ፣ እንዲህ አቅጃለሁ። ወደ ጉባኤ ቤት ዛሬውኑ ሄደን ይህን እንሰራለን። የንታ ደግሰውን እንመክራቸውና ተማሪውን ሁሉ እንበተናለን። ተማሪውስ ቢሆን ጊዜ ለምን ያጥፋ? ሳይማሩ መሾም እያለ በይፋ ለምን ይደክማሉ? ለምን ይማራሉ? ምስክር አብነት ቅብጥርስ እያሉ ጊዜን መምሰል ሳለ እጅግ የሚያዋጣ ምንቸት አስገብቶ ጋንን የሚያስወጣ። ታዲያ በዚህ መንገድ እየመነኮሱ ተሹሞ መብላትን እያየሁት ባይኔ እንዴት አልመነኩስ ሕግ አላፈርስኔ አላሉ ባለ ሕጉ ካህን ባለንበት ዘመን። ይሄው ነው። ጉዳዩን በተለያየ መንገድ መንዝራችሁ ልታዩት ትችላላችሁ። እውነቱን ለመናገር ይዘቱ መንፈሳዊ ነው። በተለያየ መንገድ ልንጠቀምበት እንችላለን። ጉዳዩን ሳቀርበው መንገድ የሳቱ ነገሮች እንዲስተካከሉ ከመፈለግ የቀረበ ነው። ሀሳቦችን በየትኛው መንገድ የሚመጡ ሀሳቦችን ልቀበል ዝግጁ ነኝ። ምንኩስናን በሚመለከት ፕሮፌሰር ጌታቸው ኃይሌ በዚህ ከግዕዝ ስነ ጽሁፍ ጋር ብዙ አፍታ ቆይታ በሚል በ2000
12 ዓመተ ምህረት ባሳተሙት መጽሐፍ ገጽ 66 ጀምሮ እስከ 68 ድረስ ስለ መነኮሳት የቀረበ አንድ ነገር አለ። እዚያው እግረ መንገዱን ላጋራችሁ። ምንኩስና በስርዓት ከተያዘ ለሀገር፣ ለቤተክርስቲያን፣ ለትውልድ በጣም ጠቃሚ ነገር ነው። ህጋዊነትም እንደዚያው ማለት ነው። ባለ ህግ ሆኖ በትዳር ተወስኖ ስልጣነ ክህነትን አክብሮ መኖርም አንድ ነገር ነው። እንደ ምእመን ደገኛ ርቱ ምእመን ሆኖ መኖርም እንዲሁ በህግ እስከተያዘ ድረስ ማለት ነው። ስርዓቱን ጠብቆ እስከሄደ ድረስ እና ስርዓተ ምንኩስና ዘአባ ጳኩሚስ ከሚል መጽሐፍ ላይ የወሰዱት ነው። ስርዓት ዘአባ ጳኩሚስ ወይም ስርዓተ ምንኩስና ዘአባ ጳኩሚስ በማህበር የሚኖሩ የመነኮሳት መተዳደሪያ ህግ ነው። ሙሉ ስሙ ስርዓት ዘአዘዞ መልአከ እግዚአብሔር ለአባ ጳኩሚስ፣ የእግዚአብሔር መልአክ አባ ጳኩሚስን ያዘዘው ስርዓት ይባላል። የምንኩስና ኑሮ ሁለት አይነት ነው። አንዱ ለብቻ በብህትውና፣ ሌላው በማህበር መኖር ነው። የብህትውና ኑሮ አባት ምንኩስናን በግብፅ ምድረ በዳ የብህትውና ኑሮ አባት ምንኩስናን በግብፅ ምድረ በዳ በ269 ዓመተ ጊዜ የጀመሩት አባ እንጦኒዎስ ሲሆኑ የማህበሩን ኑሮ እዚያው ግብፅ ምድረ በዳ በ290 ዓመተ ጊዜ የጀመሩት አባ ጳኩሚስ ናቸው። በመነኮሳቱ በማህበር ሲኖሩ እንዴት መኖር እንዳለባቸው፣ እንዴት እንደሚጸልዩ፣ እንደሚሰሩ ወዘተ በጥቂት ገጾች በዝርዝር ተሰርቷል ብሎ ብዙ ነገር እየተነተነ ይሄድና መነኮሳትን ከመስመር የወጡ መነኮሳትን እና የምንኩስናን ስርዓት አክብረው የሚኖሩ መነኮሳትን ከፋፍሎ ይናገራል። አሁን ልናገር የፈለኩት እሱ ጋር ነው። ስርዓቱ መነኮሳትን እንደ ጠባያቸው በልዩ ልዩ ክፍል ይከፋፍላቸዋል ይላል ገጽ 67 ላይ። ስርዓቱ መነኮሳትን እንደ ጠባያቸው በልዩ ልዩ ክፍል ይከፍላቸዋል። ህርቱማን ምናምንቴዎች ማለት ነው። እነዚህን 5 አይነት ያደርጋቸዋል። ህርቱማን የተባሉትን ከመስመር የሳቱትን ከስርዓት የወጡትን ማለት ነው። ህርቱማን ይላቸዋል። እነዚህም 5 አይነት ያደርጋቸዋል። ማህበረ አዝህብት የጅቦች ማህበር፣ ማህበረ ከለባት የውሾች ማህበር፣ ማህበረ ተኩላት የተኩሎች ማህበር፣ ማህበረ ቆናጽል የቀበሮች ማህበር፣ ማህበረ አጣሊ የፍየሎች ማህበር 5። እያንዳንዱን ማህበር ምግባር በዝርዝር ይገልጻቸዋል። ለምሳሌ የተኩሎች ማህበር የሚላቸው እነማን እንደሆኑ እንመልከት ይሉና ግዕዙን አልፈውና አማርኛውን ላነበው። እነዚህ መነኩሴዎች ነገር ሲያድኑ የወዳጃቸውን ስጋ በመላሳቸው ቢላዋ የሚጎምዱ፣ እንደ ተኩላ በመምህራቸውና በጓደኛቸው ላይ ነገር የሚጎነጉኑ፣ ተኩላ እንደሚጮህና እንስሳ ለመግደል ጓደኞቹን እንደሚጠራ፣ እነዚህም የሰው ነፍስ በመላሳቸው የሚገድሉ እነዚህ ናቸው ይላል። ይሄ ከስርዓት የወጡትን ያፈነገጡትን የሚመለከት ነው። ሁለተኛ ደግሞ ሰናያን፣ እነዛ ህርቱማን ያላቸው ናቸው። እነዚህ ደግሞ ሰናያን ወይም መልካካሞች ብለውታል። እነዚህንም 5 አይነት ያደርጋቸዋል ይላሉ ፕሮፌሰር ጌታቸው ኃይሌ። ከዛ ከስርዓተ ጳኩሚስ ምንኩስና አባ ጳኩሚስ የጠቀሱት መጽሐፍ ነው። ይቅርታ። ሰናያን እነዚህ 5 ናቸው። አንደኛ ማህበረ አባግ የበጎች ማህበር፣ ማህበረ አርጋብ የእርግቦች ማህበር፣ ማህበረ ማይነቅ የዋኔዎች ማህበር የዋኔዎች ማህበር፣ ማህበረ አናሃብ የንቦች ማህበር፣ ማህበረ ወይጠል የፌቆዎች ማህበር 5 ያደርጋሉ። እነዚህ ለምሳሌ ያህል ማህበረ አባግ ወይም የበጎች ማህበር የሚላቸው እነማን እንደሆኑ እንይ ይሉና በግዕዝም በአማርኛም ጽፈውታል። ግዕዙን ልዝለለውና አማርኛውን ላነበው። እነዚህ የበጎች ማህበር የተባሉት እነዚህ መነኩሴዎች በማህበር የሚሰሩ፣ አብረው የሚበሉ፣ ሳይለያዩ በፍቅር እንዳንድ ነፍስ የሚኖሩ ናቸው። በጸሎትም ሆነ በቁርባን ወይም በጥምቀት ወይም በማናቸውም በጎ ስራ ሳይለያዩ እንደ በጎች አብረው የሚሆኑ ናቸው። በጎቹም ተመሳሳይ ልማድ አላቸው። አብረው ይበላሉ። ውሃ ሊጠጡ ወይም ሊዋኙ ወደ ወንዝ ሲወርዱ ለየራሳቸው አይለያዩም። በጠባያቸው ሁሉ አባሪዎች ናቸው። እነዚህ መነኮሳትን በአባሪነት ጠባያቸው በበጎች ይመሰላሉ። ደግሞ በጎች ሌላ ልማድ አላቸው። ከእነርሱ አንዱን ነብር ሲይዘው
በየራሳቸው ይበታተናሉ፣ ገዳይ አያገኛቸውም። እነዚህ ቅዱሳን መነኮሳትም እንደዚሁ አንድ መነኩሴ ጓደኛውን በዝሙት ሆነ በትምክህት ወይም በኩራት ወይም ሰው በማማት የያዘው ነፍሰ ገዳይ እንዳይዛቸው ራሳቸውን ይጠብቃሉ ይላል። አሁን በመመንኮስ አማረኝ ውስጥ የተገለጹት መነኮሳት የትኞቹ ናቸው የሚለውን እንድታዩት ነው ይህንን ያመጣሁት። እና ምንኩስና ቅዱስ የአኗኗር ስርዓት ነው። በምድር መላእክትን ሆኖ መኖር እንዴት እንደሚቻል የሚታይበት ነው ደገኛው ምንኩስና። ግን እኒህ ካህን ምን ገጥሟቸው ነው መመንኮስ አማረኝ ወደሚለው የገቡ የሚለውን ሀገራዊ ቤተክርስቲያናዊ በሆነ መንገድ ነገሩን እንድትነጋገሩበት እንድትወያዩበት ከማለት የመጣ ነው። እንግዲህ መነኮሳትም ሀሳቦች ልታነሱ ትችላላችሁ። የፕሮፌሰር ጌታቸው ኃይሌ የጠቀሱትን ስርዓተ ምንኩስና ዘአባ ጳኩሚስን መሰረት አድርገው የገለጹትም ሊሆን ይችላል። አሁን በዘመናችን እየሆነ ያለውንም ምክንያት አድርጋችሁ ሊሆን ይችላል። ሰሞኑን እንኳን የሚነሳው ነገር በእውነት ለመናገር ከጠቅላይ ቤተ ክህነት ስራ አስኪያጅነት ጀምሮ በየሀገረ ስብከቱ ያሉ ስራ አስኪያጅ ቦታዎች፣ የምክትሎች እንዲህ የሚሉ ነገሮች ለምንድን ነው በህጋውያን ካህናት የማይሰሩት? ሲቪሊያንስ ኢቨን ርቱ ኦርቶዶክሳዊ የሆኑ ምዕመናን ሊመሯቸው የሚችሉ ቦታዎች አሉ። የግድ ስልጣነ ክህነትን የማይፈልጉ ማለት ምንድን ነው የግዴታ የማይፈልጉ የአስተዳደር ስራዎች አሉ እና ሁልጊዜ መነኩሴና ጳጳስ ብቻ ነው ወይ ስራውን መስራት ያለበት የሚለውን ሰፋ አድርገን እንድናገርበት ለማለት ነው። ሁለተኛ ነገር ለሹመት ሲታጭ ሰው ይገባኛል ብሎ ወደ መሄድ እንዴት አድርገን ነው ያን ህሊና እያዳበር ነው የመጣ ነው? አልነበረም ወይ? የቤተ ክርስቲያኗ ሀብት አልነበረም ወይ? የቀደምት አባቶቻችን የሚያደርጉት ነገር አልነበረም ወይ? ለሹመት ሲፈለጉ የሚሸሹት አልነበረም ወይ? አሁን በቲፎዞ በትውውቅ በማስታወቂያ ወደሚል እንዴት መጣን? ምንኩስናን ከገዳም አወጥተን ከተማ ያስገባ ነው እንዴት አድርገን ነው? ለዚያውም ለሹመት ወደሚሆን አዝማሚያ የወሰድነው ለምንድን ነው? ይሄ ነገር ህጋውያን ካህናትን ሊፈትን አይደለም ወይ? ህጋውያን ካህናትን ብቻ አይደለም፣ እውነቱን ለመናገር ምዕመናንንም እየፈተነ ያለ ነው። ሌላ ጊዜ በሰፊው ልናገርበት እንችላለን። በጣም አደገኛ አዝማሚያ የሚሄዱ መነኮሳት እየተፈጠሩ ነው በእኛ ቤተክርስቲያን። ይሄንን ስርዓት ማስያዝ ያለበት ከላይ ከሲኖዶስ ጀምሮ ጠቅላይ ቤተ ክህነት የሊቃውንት ጉባኤ አይደለም ወይ የሚለውን እንዳንድ ምዕመን በጥያቄ መልክ ለማቅረብ ነው የኔ ለዚህ በኩለንታ ቲዩብ ማቅረብ የፈለኩት። ሀሳባችሁን ታጋሩ ፈልጋለሁ። አስቀድሜ እንዳልኩት ዩቲዩባ ሀሳቧ እንዲያድግ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እውነቱን ለመናገር የትንኮሳ እንትን ዝም ብሎ እንደው ሼር እና ላይክ ለማግኘት ተብሎ የሚደረጉ እንትኖቹን በጣም ነው የምጸየፍ። እውነቱን ለመናገር እንደዚያ ነው መስሎ ከታየ እንኳን ማስተካከያዎችን ለመቀበል ዝግጁ ነኝ። ሼር እና ላይክ ለመሰብሰብ አገር የሚያፈርስ ቤተክርስቲያንን የሚያፈርስ ነገር አደርጋለሁ ብዬ አላምንም፣ አላደርግምም። ህሊናዬ እንደዛ ነው ዝግጁነቱ። ምናልባት ግን ድንገት እንዲያ መስሎ ከታየ ወይ ቪዲዮውን አጠፋዋለሁ ወይ ሀሳብ እቀበላለሁ ወይ ማስተካከያ አደርጋለሁ እንጂ አይ ካፈርኩ አይመልሰኝ ብዬ አገርንም ቤተክርስቲያን የሚጎዳ ነገር አላደርግም። ይሄ ኢትዮጵያዊነቴ ያስገድደኛል፣ ክርስቶሳዊነቴ ያስገድደኛል፣ መምህርነቴ ያስገድደኛል፣ ያደግኩበት ማህበረሰብ ባህል ያስገድደኛል፣ ብዙ ነገር ሰብዕናዬ ያስገድደኛል። እንደዛ ላለማድረግ ጥረት አደርጋለሁ። መስሎ ከታየ ግን ለማስተካከል ዝግጁ ነኝ። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ሀሳቦችን እንለዋወጣለን። ሀሳቦችን ግን ኮሜንት፣ አስተያየቶችን መስጠት እፈልጋለሁ። ሼር እና ላይክ አድርጉ። እጅግ በጣም አመሰግናለሁ። መልካም ውሎ እመኝላችኋለሁ። ጤና ይስጥልኝ።